የእግዚአብሔር እንግዳ ነኝ ምን ፈለክ የምጠጣው ጥቂቷ በጽዋታ መጪልኝ ዘንድ ለምንሻለሁ ምንም ምግብ የለኝም ስለ እውነት ያለኝ ትንሽ ዱቄት ትንሽ ጫውና ትንሽ ዘይት ነው ቂጣ ጋግሪልኝ እንዴት አድርጌ በእግዚአብሔር ፈቃድ ግባ ይሄ ልጅሽ ነው አዎ አንድ ልጄ ነው እናቴ እኔ ነርቦኛል በጣም ራበኝ ለኔ አነስ ያለ ምለ ልጅሽ ደግሞ ትልቅ ቂጣ ጋግሪልኝ ከየት አምጥቼ እኔ ነገርኩ ትንሽ ጫው ትንሽ ዘይትና ትንሽ ዱቄት ነው ያለኝ ዝናብ እስኪዘንብ የችግር ወራት እስኪያልፍ ድረስ በእግዚአብሔር ፈቃድ ባንቺ ቤት ያለው ዘይትና ዱቄት አያልቅም እውነት ነው ይሄ ነገር ጂና ቂጣውን ጋግሪ ልጅሽም እርቦታል እየነገርኩት ትንሽ ዱቄት ትንሽ ዘይት ነው ያለኝ እያልኩት አይሰማም እንዴ ምንም መፍትሄ የለም እስኪ ሊያው ነገሩን አመሰግናለሁ ዘይት አልቅም ዱቄቱ ማውናውን ይጨምራል ሊሆን አይችልም ወይኔ ዱቄቱ ብዙ ሆነ ንግግሩ እውነት ነው አመሰግናለሁ ጀምር ቦታ ይበላል ለርሱ ማቀርብለታለሁ እግዚአብሔርን አመሰግናለሁ ቂጣው ብዙ ሆነ ቤቱ በበረከት ተሞላ እግዚአብሔር ሆይ አመሰግናለሁ እርግጠኛ ነኝ አንተ የእግዚአብሔር ነብይ ነህ ከረጅም ዓመት በፊት ባሌ ሞተብኝ የቀረኝ ብቸኛ ልጄ ስምዖን ነው የምኖረው በትንሽ መሬት ነው ከቤታችን ጀርባ ያለችውን ትንሽ መሬት ዝናቡ ስለጠፋ ድርቅ ሆነ ችግሩ እየጠነከረብን መጣ ግፍማ በመድራችን ሞልቷል ግን ደግሞ ኤልዛቤል የበለጠ አደረገችው አንተ እስራኤላዊ አይደለህ
አዎ አወኩ አንተ የእግዚአብሔር ነብይ ኤልያስ ነህ። ነብይ እግዚአብሔር ይሄ ያንተ ቤት ነው። አሁን ትንሽ አረፍ የምትልበት